መጽሐፍ ቅዱስ የያዛችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 51 ላይ ቁጥር 14 ላይ አንድ ቃል አለ። ዛሬ በምን አቅጣጫ በምን መንገድ የኔ ነገር ይለቀቃል? እንዴት ይለቀቃል? ማን ያስለቀቃል? ተለቆ ወዴት ይሄዳል? እያላችሁ እየተነጋገራችሁ የመጣችሁ እመኑኝ ከየትኛውም አካል ያልጠበቃችሁትን በረከት እግዚአብሔር ይለቃል። ኢየሱስ ለዘላለም ጌታ ነው። እሺ ከጎናችሁ ያለውን ሰው ምርኮኛው ይለቀቃል በሉ። ማገለግላችሁ ሐሳብ ይሄ ነው። ምርኮኛው ይለቀቃል በሉ። ምን ይላል? ምርኮኛው ፈጥኖ ይፈታል። ነገራችሁ ዛሬ ፈጥኖ ይፈታል። ከዛስ አንደኛ አይሞትም፣ ሁለተኛ ወደ ጉድጓድ አይወርድም፣ ሶስተኛ እንጀራም አይጎልበትም። አጠገባችሁ ያለውን ሰው እንጀራም አይጎልበትም በሉ። አይሰማኝም። ቀና ብላችሁ ስሙኝ። እሺ ይሄ ክፍል ከማንበባችሁ በፊት ምዕራፍ እዚሁ ክፍል ላይ ቁጥር 9 ከፍ ብላችሁ ስታነቡ ነቢዩ ኢሳይያስ አንድ ጩኸት ይጮሃል። ምን እያለ ነው የሚጮኸው? የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልን ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሰራ በቀድሞ ትውልድ በጥንቱ ትውልድ ባለፈው ትውልድ ምን እንዳደረገ እንደሰራ፣ ባህር እንደከፈለ፣ ከአለት ውሃ እንዳፈለግ፣ ከሰማይ መና ምን እንዳረግ እንደመገብክ፣ እስራኤልን በቀይ ባህር ያሻገርክ፣ በየብስ በደረቅ የብስ ያሻገርክ፣ በቀን በደመና አምድ ሌሊት በእሳት አምድ የመራ የእግዚአብሔር ክንድ ሆይ ምን በል ተነስ አለና እንዲህ ይላል፣ ረሃቡን የቆረጥክ አለ፣ ዘንዶውን የወጋ ይላል። አንተ አይደለህም? የእግዚአብሔር ክንድ ሆይ ምን በል ተነስ፣ ተነስ። የእግዚአብሔር ክንድ ለምድራችን ለኢትዮጵያ ያስፈልጋል። የእግዚአብሔር ክንድ ለትዳራችን ያስፈልጋል። የእግዚአብሔር ክንድ ለቤታችን ለምንሰራው ቢዝነስ ለምናገለግለው አገልግሎት የእግዚአብሔር ክንድ ያስፈልገናል። የእግዚአብሔር እጅ ስፔሻሊ ኢትዮጵያ ለተባለች ምድር ለሰሜን፣ ለደቡብ፣ ለምስራቅ፣ ለምዕራብ ለአራቱ ማዕዘን የእግዚአብሔር ክንድ ብቻ ነው አሁን ኢትዮጵያ ካለችበት ነገር ነፃ ሊያወጣት የሚችል። እውነት ውሸት? ይሄ ነቢይ የት ውስጥ ሆኖ ነው ሲጮህ የምትሰሙት? በባቢሎን በምርኮ ቤት ውስጥ በግዞት ቤት ውስጥ የግዞት እንጀራና የመከራን ውሃ እየጠጣች ላለችዋ ሉዓላዊነቷ ለተደፈረዋ እንደዚሁም ደግሞ መቅደሷ ለፈረሰች በጠላት እጅ ወርቃ ላለችዋ እስራኤል እየቃተተ እየማለደ ትመለከታላችሁ። በፊት ለአባቶቻችን ረሃብ የቆረጠላችሁ ነው። ጠላት መጥቶ ሲዋጋቸው ዘንዶን ምን ያደረገለች የወጋላችሁ የእግዚአብሔር ክንድ ሆይ ምን በል ተነስ፣ ተነስ። ምድር ላይ ካለው ልዩነታችን ያንተ ምንድነው አለ ኢሳይያስ? እጅ ነው፣ ክንድ ነው አለ። ወገኖቼ ከትላንት ይልቅ ካለፉት ጊዜያት ይልቅ አሁን የእግዚአብሔር ክንድ ያስፈልገናል። አጠገባችሁ ያለውን ሰው የእግዚአብሔር እጅ ያስፈልጋል በሉት። እውነት ውሸት? እመኑኝ ዛሬ የእግዚአብሔር ክንድ ሲነሳ 3 ነገሮች ይሆናል። አንደኛ ረሃብ ይቆረጣል፣ ሁለተኛ ዘንዶ ይወጋል። አንድ ሰው ዘንዶ ይወጋል ይበል። ከጎናችሁ ያለውን ሰው ነገርህ ዛሬ ይፈታል በሉት። ነገርህ ዛሬ ይለቀቃል በሉት። 17 ሰዎች ከተለቀቀ ነገር ጋር የምትገናኙበት ቀን ዛሬ ነው። እጃችሁ ከፍ አድርጉና አሜን በለኝ። እስቲ ከነገሬ ጋር እገናኛለሁ በል። ቪዛችን የሚለቀቅበት፣ በራችን የሚለቀቅበት፣
በረከታችን የሚለቀቅበት እየደወልንላቸው ዝም ያሉን፣ እየደወልንላቸው ስልክ ያላዩልን፣ እየፈለግናቸው የጠፉልን በዚህ ሳምንት ከኛ ጋር የሚቆም መልአክ እየነዳቸው ያመጣል። እጅሽ ከፍ አድርጊና አሜን። እሺ ተለቋል በላይ እፎል የኢሳይያስ ረሃብ የነቢዩ ረሃብ ምንድነው ካላችሁኝ፣ የእስራኤል ሕዝብ ነፃ መውጣት። ከጎናችሁ ያለውን ሰው ዛሬ ቤተሰባችን ነፃ ይወጣል በሉት። ድገሙና ዛሬ ቤተሰባችን ነፃ ይወጣል በሉ። አይወጣም? እግራችን ከዚህ ቤት ሳይንቀሳቀስ የሆነ ነገራችን ይለቀቅ በጌታ። እጅሽ ከፍ እያረግሽ አሜን። ሪሲቭ አርግ እፎሌ የእግዚአብሔር ክንዶይ ምን በላል ታየ ተነሳ። ኃይልን ምን በል ልበስ። የእግዚአብሔር እጅ ሲነሳ ሟርተኛ ይወጋል። የእግዚአብሔር እጅ ሲነሳ የተዘጋ ይከፈታል። የእግዚአብሔር እጅ ሲነሳ የሞተ ይነሳል። የእግዚአብሔር እጅ ሲነሳ የተዘጋ ነገር ይከፈታል። ግዴላችሁም እስኪ አሜን በል። ይህንን ጩኸት ከጮኸ በኋላ ቁጥር 14 ላይ እንዲህ ብሎ ተናገረ። ምርኮኛው ፈጥኖ ይፈታል። እስኪ ከጎናችሁ ያለው ሰው እዩት። እስኪ የኔ ነገር ዛሬ ፈጥኖ ይለቀቃል በል። ድገሙና በሉ ሲያል ይሄ ዓለም በክፉ እንደተያዘ እናውቃለን ይላል መጽሐፍ ቅዱስ። የዚህ ዓለም ገዢ ደግሞ ማን ይባላል? ዲያብሎስ ይባላል። ዓለምን በክፉ የገዛት ማን ነው? ዲያብሎስ። ብዙዎቻችን በዲያብሎስ ሲስተም ውስጥ ነው ሙቭ የምናደርገው። የብርሃን ልጆችን ብንሆን እኛ ለማን ታልፋ በተሰጠችባት ምድር ውስጥ ነው የምንኖረው? ለዲያብሎስ ታልፋ በተሰጠች ምድር ውስጥ ነው የምንኖረው። አንዳንዱ ትዳሩ ተይዟል፣ አንዳንዱ አገልግሎቱ ተይዟል፣ አንዳንዱ ጤናው ተይዟል፣ አንዳንዱ ራእዩ ተይዟል፣ አንዳንዱ ዴስቲኒው ተይዟል፣ አንዳንዱ ቤተሰቡ ተይዟል። የብዙዎቻችን ከብዙ ከተለያየ ሰፈር እንደመጣን የተለያየ ነገር ህይወታችን ውስጥ ጋኔል ይዞታል። ዋና ነገር የተያዘበታል። አንዳንዱ የሥራ በሩ፣ አንዳንዱ የውጭ በሩ፣ አንዳንዱ በቃ መውለድ እየፈለገ የመውለድ የበረከቱ በር ሰይጣን ይዘው ያስለቅሰዋል። ለዚህ ሁሉ መድኃኒት ማን ነው ካልከኝ ኢየሱስ ይባላል። አጠገባችሁ ያለውን ሰው ዛሬ ነገር ይለቀቃል በል። ማርቆስ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ ወደ ጌርጌኖስ የሚባል ከተማ ተሻግሮ ሲመጣ ያ ሌጌል መንፈስ ያለበት ሰው ውስጡ ያለው ትዝ ይላችኋል። አንተ ቅዱስ የእግዚአብሔር ልጅ ሆይ ልታሰቃየኝ መጣን? ጊዜው ሳይደርሳል። እየሰማችኝ ነው? ጊዜው ሳይደርስ ይህንን ሰው ከእናት ከአባት ከቤተሰብ ከዘመድ አዝማድ ለይቶት መቃብር ውስጥ ነው ይዞት ምን ያደረገው ያስቀመጠው። ሰው መቃብር ውስጥ እንዴት ያድራል? ከሙታን ጋር። ይህ ሰው ግን ከሙታን ጋር ያድር ነበር። እጁ በሰንሰለት እግሩ በብረት ተይዞ ነበር ይላል። የሚገርም ነገር ተስፋ የሚያስቆርጥ ህይወት ነው ይሄ ሰው የኖረ ነው። በገል ደግሞ ሰውነቱ ምን ያደርግ ነበር? ይዋጭር ነበር ይላል። እየወጣ ይጮህ ነበር ይላል። ሶስተኛው ደግሞ የሚገርማችሁ የህዝቡን መንገድ ዘግቶ ነበር ይላል። እሱ ባለበት ሰው አያልፍም ነበር ይላል። ካሞን እዚህ ቤት ውስጥ ዋና መንገዳችሁን የዘጋ ዋና ነገራችሁን የያዘ አባትሽ ላይ አያትሽ ላይ ቅድመ አያት ላይ የተቀመጠ የቃልቻ መንፈስ ዛሬ ይመታል። እጅ ከፍ አድርግና ይመታል በለኝ። እስቲ ከኔ ጋር ይለቃል በለኝ። አንድ ደቂቃ ተቀመጡ። ውራሳታራባሽ አኖሶኮ አንድ ነገር ልንገርሽ፣ ከእግርሽ ጥፍር እስከ ራስ ጸጉርሽ ሁሉ ነገርሽ ዛሬ ይለቀቃል። ነገርህን አጠገብ ያለውን ሰው ገፋ አድርግና ይለቀቃል በለው። እመነኝ፣ እዚህ ብለን ቤታችን የሆነ ነገር ይለቀቃል። ከጎንሽ ያለችው ነካ አድርግና የሆነ ነገር ይለቀቃል በለው። አጠገባችሁ ያለውን ሰው እዩት እስኪ። ዛሬ ማታ በሉት 3 ትላልቅ ነገር ይሆናሉ። ህይወት ላይ 3 ትላልቅ ነገር ይሆናል በሉ። የስ የተያዘ ነገር ተሰርዟል በሉ። እሺ 3 ነገር ቶሎ ልናገር። አንደኛው
ምርኮኛ ፈጥኖ ምን ይላል? ይፈታል። እስቲ አጠገባችሁ ያለውን ሰው ፈጥኖ ይፈታል በሉት። እስቲ ተናገሩ። ፈጥኖ ይፈታል። ትዳሬ ይፈታል፣ ጤናዬ ይፈታል፣ ቢዝነሴ ይፈታል፣ ቤተሰቤ ይፈታል፣ ነገሬን የያዘው ዛሬ ይመታል በሉት። ከዛስ አይሞትም ይላል። ደስ የሚለኝ ቃል ከጎናችሁ ያለው ሰው የኔ ነገር አይሞትም በሉ። ሳይፈታ የኔ ነገር ሲያጠገባችሁ ያለው ሰው ሳይሞት የኔ ነገር አይፈታም በሉ። አይደል ያለው? ፈጥኖ ይፈታል፣ አይሞትም ማለት አይሞትም ሚስ እንደ ታሰረ ነገር አይሞትም ማለት ነው። ልክ ነኝ? ነገሬ ሳይፈታ ይኸው አንዳንድ ሰይጣን አስሮ ያች ሉቃስ 13 ላይ ያለችው ቆልፏት አስሯት ነው ሄደው። የሷ ሴት አጋንንት ጮህ አይደለም የሚወጣው እጅ ሲጭንባት ከድካምና ከታሰረችበት መንፈስ ኢየሱስ ምን አደረጋት? ነፃ ወጣት ይላል። አንዳንዶቻችሁን በበሽታ በስኳር፣ በኤችአይቪ፣ በካንሰር በሆነ በሽታ አስሯቸዋል። እውነቴን ነው የምላችሁ። ዛሬ የታሰራችሁ ሰዎች እመኑኝ እንደ ታሰራችሁ ወደ ጉድጓድ አትወርዱም። አንድ ሰው አልወርድም ይበል። ምን አይልም? ምን ያለው ታይሻ አይሞትም ወደ ጉድጓድም አይወርድም። የሆነ ሰው የሆነ ነገር ይለቀቃል። እስቲ ብድግ በሉና ሁለት ሰው እየጨበጣችሁ በዚህ 15 ቀን ነገር ይለቀቃል በሉ። ፋይናንስሽ ይለቀቃል፣ ጤንነትሽ ይለቀቃል። ዋው ሼላቫናማይ ተንቢባት። እስቲ የእግዚአብሔር ሰው ተናገር። እስቲ ያጠገብላለ ሰው በዚህ 15 ቀን የሚያስፈልግሽ አስቤዛ፣ የሚያስፈልግሽ ባጀት፣ የሚያስፈልግሽ ነገር እማዬ አሜን በይና ውሰጂ። እስቲ የሆነ ነገር ይለቀቃል። ውሰድ አሜን በልና ጌታ ምስክሬ ይሁን። ይኸው ቅድም ብያቸዋል። ወይ በስልክ ወይ በአካል ወይስ ከቤት የሆነ መልአክ ዛሬ ይሰደልሃል። ጌታ የሆነ መልአክ ይሰድልሃል። እስኪ አንድ ሰው ጮህ አሜን ይበል። እስኪ ወደፊት ተራመዱና ተለቀቀ በል። ዋው ሼላቫ ውቱቹቹ ሙራባ ያመነ ሰው ጮህ አሜን ይበል። ተገመዱ። እስኪ አጠገባችሁ ያለው ቀጣይ እዚህ ቤት በምስክርነት ትመለሻለሽ፣ በቴስቲሞኒ ትመለሻለሽ። አረ አንድ ሰው አሜን ይበል። እጃችሁ ከፍ አድርጉና የኔ ነገር ተለቋል በል። ወደ ጉድጓድ አይወርድ። እንጀራም ምን ማለት ነው? እንጀራም አይጎልበትም። እንጀራ የሚበላ ነገር በቃ ኦሬዲ ገብቶ ምን ይሆናል ነው ያለ ያለው ቦታው ምን ይሆናል? ምንድነው ዛሬ እንዲለቀቅላችሁ የምትፈልጉት? እማ ምንድነው? ሰይጣን ዛሬ ከሰው በታች አርጎ አንደር ከርስ የበታች አርጓችሁ ህይወታችሁን ያመሰቃቀለ እመኑን እግዚአብሔር አንቺን ብቻ አይደለም እኔም ብቻ አይደለም ዘር ማንዘራችንን ያስለቀቃል። ስስቂ ደስ ላይለው ይችላል። ሲያምርብሽ ደስ ላይለው ይችላል። ወደድሽም ጠላሽም ከእግርሽ ጥፍር እስከ ራስ ጸጉርሽ ዛሬ ነገርሽ ይለቀቃል። ሲያጠገባችሁ ያለውን ሰው ይለቀቃል በሉ። ቅድም ያነበብኩላችሁ ክፍል 96 እግዚአብሔር በባሪያ በሙሴ የተናገረው ነው። በጸናች እጅ ምን ያረጋቸዋል? ይለቃቸዋል። በበረታች ክንዴ ምን ያረጋቸዋል? ይለቃቸዋል፣ ይሰዳቸዋል። አያችሁ ፈርዖን 400 ዓመት እስራኤልን ባሪያ አድርጎ የገዛ ስፒሪት። አንዳንዱ ከእድሜ እኩል የታሰረ ሰዋል። ስራው የታሰራል፣ ትዳሩ የታሰራል፣ ጤናው የታሰራል። ያልወጣበት ያልወረደበት አይነት መፍትሄ ፍለጋ ያልተንከራተተበት ያልገባበት ያልቆፈረው ጉድጓድ የሌለ ብዙ ሰዎች አላችሁ እዚህ ውስጥ። እመኑ ወደዳችሁም ጠላችሁ ፋይናንሳችሁ ቢዝነሳችሁ የታሰረ ዛሬ እንጸልያለን፣ ነገራችሁ ይለቀቃል። እኔ ላይ ካለው አንዱ ቅባት የማስለቀቅ ቅባት
ወንድም አለ ይኸው ስማኝ፣ ብርህ ሊፈታ የማይችለው ችግር፣ ሀብት ሊፈታ የማይችለው ጉዳይ፣ ባለስልጣናት ሊፈቱት የማይችሉት ያንተ ጉዳይ፣ ወፋፍራም ዘመዶች ወፋፍራም ወዳጆች ሊፈቱት ያልቻሉት ያንተ ችግር ዛሬ በአንድ ስም ይፈታል። እስቲ እሱን ስም ጥራልኝ። ኢየሱስ በለኝ። ድገምና ኢየሱስ በለኝ። እርግጠኛ ነኝ ዛሬ በስውር የታሰረ በአደባባይ ይፈታል። ካሞን አሜን በልና አሜን በለኝ። እስቲ የኔ ነገር ይፈታል በለኝ። በጠላት የተያዘ ይፈታል በለኝ። እግርሽ ከዚህ ቤት ሳይወጣ ያንቺና የኔ ፋይናንስ፣ ያንቺና የኔ ጉዳይ፣ ያንተና የኔ የበር ጌታ ኢየሱስ ምስክሬ ዛሬ ይፈታል። እስቲ እጃችሁ ከፍ አድርጉና ይፈታል፣ ተለቋል። ለሶስት ሰው ሰፈር ቀይራችሁ ቦታ ቀይራችሁ ያንተ ነገር በዚህ ሳምንት ተለቋል፣ ያንተ ነገር በዚህ ሳምንት ተፈቷል። መልካም ዜና ትሰማለህ። ጨብጠው ጨብጪው። ራፋሳቱምባ የሆነ ሰው ራዩ ሲፈታ፣ የሆነ ሰው ብሌሲንጉ ሲፈታ፣ የሆነ ሰው በሩ ሲፈታ፣ የሆነ ሰው ዴስቲኒው ሲፈታ፣ መንታ በረከት ይዞ ሲመጣ፣ በዚህኛው በኩል ቤት ይዞ ሲመጣ፣ በዚህኛው በኩል መኪና ይዞ ሲመጣ፣ በፊት ለፊቱ መንታ ልጆች ይዞ ሲመጣ፣ አንተ ሰው የሀገር ሆነ ትመለሳለህ። እጃችሁ ከፍ አድርጉና አሜን። ጌታ ኢየሱስ ምስክሬ ነው ምላችሁ። እድሜህን ሙሉ የበላ ዘመንህን የበላ ደምህን የጠጣ ደንግባትሽን የበላ እግዚአብሔር በእውነት በሟርት ያሰራችሁ በቤተሰብ ምርግማን የታሰራችሁ ዛሬ በአደባባይ ትፈታላችሁ። ኢየሱስ ይውጣ ተውት አሉት አልዓዛርን። አትንኩት ፍቱት ይሂድ አለ። ነገራችሁ ዛሬ ይፈታል። መፈታት ብቻ አይደለም መሄድ ይጀምራል። መሄድ ብቻ አይደለም ላይነካ ማስታወቅ ውሰደሜ ፖልና ጥሱ ጅንሙ ቱሩሙ ሰማያ ልተንቢ ተቀበለኝ አሜን ፖልና ጌታ እንደዚህ ይለኛል። ጌታ እንደዚህ ይለኛል። ከተማ ሙሉ ያወራው ከተማ ሙሉ የተንኮሻኮሸው ያ ያንቺ ጉዳይ በእውነት ልሻለው ለምስጋና ይፈታል። የሆነ ሰው በዚህ ሳምንት ምስጋና በቤቱ ያደርጋል። ድንኳን በቤት ላይ ይጣላል። ጌታ ቤት ገዛልኝ፣ ጌታ በሬ ከፈተ፣ ጌታ እንደዚህ ኦ ጂሰስ ጃማካ ሶማያ ሩቱን ቱጁናማ አቱላ ባሳካ እዚህ ከኔ ጋር ወደ ቀኝ ወደ ግራ የኔ ነገር ይፈታል። የኔ ህይወት ይፈታል። ዛሬ ጸልይላለሁ። ዘር ማንዘር ወዳልወጣ ከፍታ ትወጣታለህ። ጌታ እንደዚህ ይላል በሉት። አትንኩት ይሂድ፣ ፍቱት። አትንኩት ይሂድ፣ ፍቱት። ጌታ እንደዚህ ነው የሚላችሁ ዛሬ። የእናንተ ነገር በአደባባይ ተፈቷል። ፋይናንስሽ ተፈቷል። ትዳርሽ ተፈቷል። ቤተሰብሽ ተፈቷል። ጤናሽ ተፈቷል። ያንቺ ነገር ተፈቷል። የመስፍኔ ነገር ተፈቷል። አንድ ሰው አሜን ይበለ። ስሜት አይደለም ትንቢት ነው የምነግርህ። እግራችሁ ዛሬ ሲፈታ ያለ ያው አንዳንድ ሰው መሄድ እየፈለገ መሻገር እየፈለገ መግባት እየፈለገ ወደ ቦታው መድረስ እየፈለገ በማያውቀው ኃይል ታስሯል። በማያውቀው ሰንሰለት ታስሯል። እመነኝ ዛሬ እውቅና ባለውም ባሌለው የታሰራችሁ ሰዎች ትፈታላችሁ። ልናገር ልጸልይላችሁ ትቀበላላችሁ። በዚህ ሚያዝያ ወር ፋሲካ ምስጋና ይወዛወዛል። በቤታችን ውስጥ የሆነ ነገር ይሆናል። ያመነ ሰው ካለ ጮሆ አሜን ይበለ። አንድ ሰው ጮሆ አሜን ይበለ። አንድ ሰው ጮሆ አሜን ይበለ። የጽዮን ምርኮ በተመለሰ ጊዜ እጅግ ደስተኞች ሆንን ተብሎ እንደተጻፈ
ቅድም እያለቀሽ ነው እዚህ ቤት የመጣሽው። ቅድም ደብሮሽ ነበር የመጣው እዚህ ቤት። አሁን እንደዚህ ይላል፣ ሲመለሱ ግን ነዷቸውን ተሸክሞ ደስ እያላቸው። ጌታ ምስክሬ፣ የሆነ ሰው በአደባባዩ ነገሩን እግዚአብሔር ይሰራል። አንድ ሰው ጮ አሜን። ወፎሌ ልንገራችሁ፣ ወይ በቀን ይሁን ወይ በሌሊት ይሁን፣ ዛሬ ማታ ላይፋችሁ ውስጥ ምልክት ታያላችሁ። ዋው ዋው! ከጎናችሁ ያለው ሰው ምልክት ታያለ በሉት። ዮሐንስ ወንጌል 11 ላይ የሚገርም ነገር ኢየሱስ ከ4 ቀን በኋላ መጣ። ማርታ መጣና ወዳጄን የት አኖራቸዋል? እሱ መቃብር ጥሻ ሰፈር ነው። እኔው ይሸታል አለችው። እኔ ትንሣኤና ሕይወት እኔ ነኝ አለ። አልዓዛር ከተማ ሙሉ ተሰብስቦ ስሙን እየጠራ የኔ አልዓዛር፣ የኔ ደግ፣ የኔ ቸር፣ የኔ ሩሩ እያለ ደረቱን እየደቃ ስሙን እየጠራ ከተማ ሙሉ እየጮኸ ነው የቀበረው። አልዓዛር ከተማ ሙሉ የጮኸውን ጮት አልሰማም። የከተማውን ድምፅ አልሰማም። አንዱ ኢየሱስ ብቻ መጣና ሲጠራው፣ አንዱ ኢየሱስ ሲጠራው አልዓዛር አልዓዛር ናውጣ ናውጣ አለው። አቤት 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 አቤት! በዚህ ሳምንት የሆነ ሰው ሲጠራ ይሰማለሁ። ነገሩ ከመቃብር ሰፈር ሲጠራ ያለው አንድ ሰው አሜን ይበለኝ። ከተማ ሙሉ እንዴት ባለፈው ነግሬያችሁ፣ ከተማ ሙሉ ጠርቶት አልሰማም። ኢየሱስ እንዲህ አለ ከጠራ በኋላ ፍቱት። ሲታዟል ብሏል። እመኑ፣ እዚህ ግቢ የገባችሁ ሁሉ የሚቀጥለው ሳምንት ለምስጋና